አራቱ የኢትዮጵያ ቢሊዮነሮች። አራተኛ ሳሙኤል ታፈሰ የሰንሻይን ኮንስትራክሽን ባለቤትና ከ500 በላይ የመኖሪያ ቤቶችንና የንግድ ቦታዎችን በመገንባት ረጅም ዓመታትን ስኬታማ የሆነው የኮንስትራክሽን ድርጅት ያለው ሲሆን አሁን ላይ ደግሞ በዓለም አቀፍ ደረጃ ታዋቂ የሆነው የማሪዮት ብራንድ በመጠቀም ወደ ሆቴል ኢንዱስትሪ ተቀላቅሏል። አሁን ላይ አጠቃላይ ሀብቱ እስከ 1.6 ቢሊዮን ዶላር ይገመታል። ሶስተኛ ጆ ማሞ የማሞ ካቻ ልጅ የሆነው ጆ ማሞ በአሜሪካ $800 ዋጋ ያለው የካፒቶል ፔትሮል ከፍተኛ የሼር ባለቤትና ከነዳጅ ውጪ ደግሞ ኤክስፖርትና ሪል ስቴት ላይ ብዙ ሀብት ያፈራ ትውልደ ኢትዮጵያዊ ነው። አጠቃላይ ሀብቱ እስከ 2.5 ሚሊዮን ዶላር ይገመታል። ሁለተኛ በላይነህ ክንዴ ይህ ባለሀብት ከፍተኛ የግብርና ምርቶችን በተለይም ሰሊጥና የቅባት እህሎችን ወደ ውጭ በመላክ ከ600 ሚሊዮን ዶላር በላይ ወደ ኢትዮጵያ ያስገባና ከግብርና ባለፈ በላይነህ ክንዴ ግሩፕን በማቋቋም በትራንስፖርት ኮንስትራክሽን እና ሆቴል እንዲሁም ማኒፋክቸሪንግ ላይ ብዙ ስራ እየሰራ የሚገኝ ትልቅ ባለሀብት ነው። አጠቃላይ ሀብቱ እስከ 2.7 ቢሊዮን ዶላር ይገመታል። ወደ አንደኛ ደረጃ ከማቅናታችን በፊት ጃምቦ ሪል ስቴት ባለ አንድ መኝታውን በ640 ሺህ ብር 10% ቅድሚያ ክፍያ በመሃል ሳር ቤት ቤቶችን እየሸጠ ይገኛል። ሙሉ ክፍያ 6.4 ሚሊዮን ብር ሲሆን ከስቱዲዮ ጀምሮ እስከ ባለ 3 ሜትር የተለያየ ካሬ አማራጭ አላቸው። ስቱዲዮ 44 ካሬ ሲሆን ባለ አንድ መኝታ 64 ካሬና 97 ካሬ፣ ባለ 2 መኝታ 99 ካሬና 125 ካሬ፣ ባለ 3 መኝታ ደግሞ 145 ካሬ ይዞላችሁ መጥቷል። ጃምቦ ሪል ስቴት በ9 ዓመት ውስጥ 16 ህንጻዎችን ገንብቶ ለነዋሪዎች ያስረከበ ሲሆን ይህም በመሃል ሳር ቤት የሚገኘው ሳይቱን በአንድ ዓመት ከ8 ወር አጠናቆ የሚያስረክባችሁ ይሆናል። ለበለጠ መረጃ በስልክ ቁጥራችን ይደውሉልን። እንደዚህ መረጃ ለማግኘት ይህን አካውንት ላይክ እና ፎሎ ማድረግ እንዳይረሱ። እናመሰግናለን።